سكرينه ትላንት እንዲሁ ስንገበገብ ነው ያልኩት አላህ ያውቀዋል ረቡል ዒዛ ፍርደውስን አላን ይወፍቀው ይሄ እኔና እናንተ ፈልገነው አይደለም ለሱ የተሰበሰብነው አላህ ረቡል ዒዛ እንድናዝንለት ስላረገ ነው እሱ ሲያዝን መخلوቁ እንዲያዝንለት ያረጋል ባረከላሁ ፊኩም እህቶቼ ወንድሞቼ ታብሺር ያረጋችሁ አላችሁ አልፍ ጀዛአችሁን አላህ ይክፈላችሁ እዚህ ጋር መጣችሁ ሰዎች ሲነይቱ ፌክ አካውንት የምትልቁ አላህን ፍሩ መርዝ ነው ቤታችሁ ያስገባችሁ ያላችሁት የሚጨርሳችሁ የሚለቀቀው አካውንት የባለቤቱ ብቻ ነው አቢሲኒያም አዋሽም የባለቤቱ ነው አቅማችሁ የሚችለውን አብሽሪ በሏት መሄድ የምትችሉ ጊዜ ያረጋችሁ የሄዳችሁ እነዚህ ህፃናቶች አብሱ ወንድሜ አሁን የነየተው ማን እንደሆነ አላቅም እንደው አላህዬ ከክፉ ነገር አንተን ልጆችን የሚጠብቅ ልጆቹን ማስተምራለሁ አለ እንደው ሱብሃነል ኻሊቅ የረህመቱን በር የኸይርን በር እጥፍ ድርብ አድርጎ አላህ ይክፈትልህ በዚህ ሰዓት የሚሰማን ጌታ አላሁማ አሚን የነየታችሁ በሙሉ አልፍ ጀዛአችሁን አላህ ሱብሃነሁ ወተዓላ ይክፈልላችሁ በረህመቱ በእዝነቱ በቸርነቱ ወዶ ይቀበላችሁ ንያችሁን አላሁማ አሚን ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ዋሪዳ ቤተሰቦች እንዴት ናችሁ የፊታችን እሁድ ዳር 4 የፊታችን እሁድ ዳር 4 በጨለንቋ አዳራሽ በልዩ ዝግጅት ዋሪዳ 5 እንገናኛለን ኢንሻአላህ